ሰላም ውድ የዚ ሲክሬት ትሬኒንግ ኢንስቲትዩት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም ያላችሁበት ሰላማችሁ ይብዛ። ታምራት ነኝ። ዛሬ ግሬድ 12 ኬሚስትሪ ዩኒት 2 ኤሌክትሮኬሚስትሪ ፓርት 4ን ይዤላችሁ መጥቻለሁ። በዚህ በፓርት 4 ስር እንግዲህ ስለ ኤሌክትሮላይሲስ ኦፍ አኳስ ሶሉሽን ጀምሮ ያለውን የምናይ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እጋብዛለሁ። ማንኛውም ሐሳብ፣ አስተያየት፣ ጥያቄ ካላችሁ በኮመንት ስር እንዲሁም ደግሞ ዲስክሪፕሽን ላይ ባለው ስልክ ብትደውሉልን የምታገኙን ይሆናል ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን እጠይቃለሁ። እንግዲህ ቀጥታ ወደ ዛሬው ትምህርት የማልፍ ይሆናል። በመግቢያ ላይ እንደነገርኳችሁ ዛሬ የምናየው ስለ ኤሌክትሮላይሲስ ኦፍ አኳስ ሶሉሽን ይሆናል ማለት ነው። Before we study the electrolysis of aqueous solution, let us consider some important concepts about conductivity. እንግዲህ ቀጥታ ስለ ኤሌክትሮላይሲስ ኦፍ አኳስ ሶሉሽን ከማየታችን በፊት ስለ ኮንዳክቲቪቲ የሆነ ነገር ማወቅ መቻል አለብን፣ ምክንያቱም ሁለቱ ስለሚገናኙ ማለት ነው። እሺ፣ ምንድነው ኤሌክትሪካል ኮንዳክቲቪቲ የምንለውን እንዴ? ኤሌክትሪካል ኮንዳክቲቪቲ is the ability of a substance to transmit electricity. ኤሌክትሪካል ኮንዳክቲቪቲ የምንለው ተማሪዎች ሰብስታንሶች ወይ ደግሞ የተለያዩ ማቴሪያሎች በውስጣቸው ኤሌክትሪክ ትራንስሚት የማድረግን አቢሊቲ ካላቸው ያንን ኤሌክትሪካል ኮንዳክቲቪቲ ብለን እንጠራዋለን ማለት ነው። the substance which allow the passage of electric current are called conduct. ሰብስታንሶች ወይ ደግሞ ማቴሪያሎች ደግሞ በውስጣቸው ኤሌክትሪክ ከረንትን ፓስ እንዲያደርግ የሚፈቅዱ ሰብስታንሶቹ ወይ ደግሞ ማቴሪያሎችን ምን ብለን እንጠራቸዋለን? ኮንዳክተር ብለን እንጠራቸዋለን ማለት ነው። ነገር ግን በውስጣቸው ኤሌክትሪክ ከረንት እንዲያልፍ የማይፈቅዱ ማቴሪያሎች ወይ ደግሞ ሰብስታንሶችን ምን ብለን እንጠራለን? ኢንሱሌተር ብለን እንጠራቸዋለን ማለት ነው። እሺ እንቀጥል። ኮንዳክተር ኦፍ ኤሌክትሪሲቲ አር ፈርዘር ክላሲፋይድ ኢንቱ ቱ ታይፕስ ዲፔንዲንግ ኦን ዜር ሞድ ኦፍ ትራንስፖርት ኦፍ ኤሌክትሪክ ቻርጅስ ኢንሳይድ ዘም። እዚህ ጋር ደግሞ ምንድነው የሚለን ተማሪዎች እንግዲህ የተለያዩ ማቴሪያልና ሰብስታንሶች በውስጣቸው ኤሌክትሪክ ከረንት እንዲያልፍ ይፈቅዳሉ ብለናል። ነገር ግን በውስጣቸው ኤሌክትሪክን የሚያስተላልፉበት መንገድ ወይ ደግሞ ሞድ ኦፍ ትራንስፖርታቸው ይለያያል። በተለያየ መንገድ ነው ኤሌክትሪክን ከረንትን ትራንስሚት የሚያደርጉት ማለት ነው። እዚህ ላይ ዲፔንድ ሆነን በሁለት እንከፍላቸዋለን። ምንና ምን በማለት ኤሌክትሮኒክ ወይ ደግሞ ሜታሊክ ኮንዳክተር እና ኤሌክትሮላይቲክ ኮንዳክተር እንላቸዋለን። ሁለቱም ኤሌክትሪክን ትራንስሚት ያደርጋሉ። ነገር ግን ኤሌክትሪክን ትራንስሚት የሚያደርጉበት መንገድ ግን ሞድ ኦፍ ትራንስፖርት ኦፍ ኤሌክትሪክ ቻርጃቸው ግን ይለያያል። እዚህ ላይ ዲፔንድ ሆነን ነው ኮንዳክተር ኦፍ ኤሌክትሪሲቲን ለሁለት እንከፍላለን ያልነው። ኤሌክትሮኒክ ወይ ደግሞ ሜታሊክ ኮንዳክተር ኤንድ ኤሌክትሮላይቲክ ኮንዳክተር በማለት ለሁለት የከፈልነው ማለት ነው። እሺ አሁን ሁለቱ አንድ ባንድ ምንድናቸው የሚለውን ደግሞ አብረን እንይ። እስቲ በመጀመሪያ ሜታሊክ ኮንዳክሽንን እናያለን። እንግዲህ ተማሪዎች እዚህ ጋር ያለውን ፖይንት ከማሳየቴ በፊት ግን አንድ ሜታል በምን መልኩ ኤሌክትሪክን ኮንዳክት እንደሚያደርግ አብረን በማየት እንጀምራለን ማለት ነው። እሱንም ቀጥታ ከማየታችን በፊት በመጀመሪያ ይሄን ሜታል እዩት። አንድ ሜታል እንደዚህ ቢሆን ብላችሁ አስቡ። ይሄ አንድ ሜታል ነው። ይሄ ሜታል ደግሞ የፈለገው ሜታል ነው ብላችሁ ጥሩት። ለምሳሌ እኔ ኮፐር ነው ልበለው። አንድ እንድታውቁ የምፈልገው ተማሪዎች በሜታሎች ውስጥ በማንኛውም ሜታል ውስጥ የሚገኙ ቫላንስ ኤሌክትሮኖች ወይ ደግሞ እነዚህ አውተር ሞስት ሼል ኤሌክትሮን ብለን የምንጠራቸው ኤሌክትሮኖች ከኢንዲቪጁዋል አተሙ ጋር አታችድ የሆኑ አይደሉም። አሁን እዚህ ሜታል ውስጥ ብዙ አተሞች አሉ እንደምታዩቸው። ነገር ግን እነዚህ ኤሌክትሮኖች ከኢንዲቪጁዋል አተሙ ጋር አታችድ የሆኑ አይደሉም። እነዚህ እዚህ ጋር የምታዩቸው ኤሌክትሮኖች በሙሉ ቫላንስ ኤሌክትሮን ናቸው ወይ ደግሞ አውተር ሞስት ሼል ኤሌክትሮን የምንላቸው ማለት ነው። እነዚህ ኤሌክትሮኖች ወይ ደግሞ እነዚህ ቫላንስ ኤሌክትሮኖች ከኢንዲቪጁዋል አተሙ ጋር አታችድ ስላልሆኑ ጀስት ዝም ብለው በአተሙ መካከል ነው ሙቭ የሚያረጉት ማለት ነው። ሙቭ የሚያረጉት። እሺ እንግዲህ አንድ ሜታል ኮንዳክት አደረገ ስንል እነዚህን ኤሌክትሮኖች በመጠቀም ነው ማለት ነው። ሌላው እዚህ ጋር አንድ ፖይንት የምነግራችሁ ሁልጊዜ የኤሌክትሮን ሙቭመንት ካለ ሁልጊዜ ኤሌክትሪሲቲ አለ። ሁልጊዜ በአንድ ሜታል ውስጥ ኤሌክትሮን ትራቭል የሚያደርግ ከሆነ ኤሌክትሪሲቲ አለ ብያችኋለሁ። ይህንን ሐሳብ ከያዛችሁ እዚህ ጋር እንምጣ። አሁን ይሄ ቅድም ያያችሁት ሜታል ነው። በውስጡ ቅድም እንዳሳየዋችሁ ፍሪ ኤሌክትሮኖች አሉ።
ይህንን ሜታል ከባትሪ ጋር አያያዝኩት። ከባትሪ ጋር በማያይዝበት ባትሪ ደግሞ ምን አለው? ፖዚቲቭ ተርሚናል እና ኔጌቲቭ ተርሚናል አለው። ፖዚቲቭ ተርሚናሉን በዚህ ሳይድ ካያያዝኩት የሜታላችሁ ፖዚቲቭ ሳይድ በዚህ ሳይድ ነው የሚሆነው ማለት ነው። አሁን ከፖዚቲቭ ተርሚናል ጋር ያያዝኩት በዚህኛው ሳይድ ያለው በዚህኛው ሳይድ ጋር ካለው ጋር ስለሆነ ይሄኛው ሳይድ ፖዚቲቭ ሳይድ ነው ማለት ነው። ሌላው ደግሞ በዚህኛው ሳይድ ያለውን ደግሞ ከኔጌቲቭ ባትሪ ተርሚናል ጋር ካያያዝኩት የዚህ የሜታሉ ይሄኛው ሳይድ ኔጌቲቭ ሳይድ ነው ማለት ነው። እሺ ሌላው እዚህ ጋር እንደምጨምርላችሁ የባትሪው ፖዚቲቭ ተርሚናል ስራው ምንድነው የሚለውንም ማወቅ መቻል አለብን። የባትሪ ፖዚቲቭ ተርሚናል ኤሌክትሮንን ፑል ማድረግ ነው ስራው። አሁን ለምሳሌ በዚህ ሳይድ ከዚህ ከሜታል ጋር ካገናኘሁት እዚህ ውስጥ ያሉትን ፍሪ ኤሌክትሮኖች በሙሉ ፑል እያደረገ ወደ ራሱ ይጎትታቸዋል ማለት ነው። እዚህ ጋር በምታዩት መልኩ ወደ ራሱ ፑል ማድረግ ነው ስራው። ከዛን ፑል ያደረገውን ኤሌክትሮን ይሄ ኔጌቲቭ ተርሚናል ደግሞ የባትሪው ኔጌቲቭ ተርሚናል ደግሞ በፖዚቲቭ ተርሚናሉ ፑል ተደርገው የመጡትን ኤሌክትሮኖች ስራው ምን ማድረግ ነው? ፑሽ ማድረግ ነው። የፖዚቲቭ ተርሚናሉ ፑል ማድረግ ነው ስራው። ይሄ ደግሞ ኤሌክትሮኖችን ፑሽ ማድረግ ነው። ፑሽ እያደረጋቸው እንደገና ወደ መጡበት ይመልሳቸዋል ማለት። አሁን እንደምታዩት ሙቭመንት ኦፍ ኤሌክትሮን ተፈጠረ ማለት ነው። ሙቭመንት ኦፍ ኤሌክትሮን ተፈጠረ። በዚህኛው ሳይድ ያለው እዚህ ውስጥ ያሉት ኤሌክትሮኖች ፑል ያደርጋቸዋል፣ ይሄኛው ደግሞ እንደገና ፑሽ ያደርጋቸዋል። በዚህ ይገባሉ፣ በዚህ ይወጣሉ። ይሄ ሰርክል እየተደጋገመ ይሄዳል ማለት ነው። ቅድም ደግሞ ብያችኋለሁ ሙቭመንት ኦፍ ኤሌክትሮን ካለ ሁልጊዜ ኤሌክትሪሲቲ አለ ብያችኋለሁ። አሁን እዚህ ጋር ወይ ደግሞ እዚህ ጋር አምፑል ብትቀጥሉ ይሄኛው አምፖል ይበራል። ምክንያቱም ኤሌክትሮን ምን እያደረገ ስለሆነ ፍሎው እያደረገ ስለሆነ። ምክንያቱም ፍሎው ኦፍ ኤሌክትሮን ካለ ሁልጊዜ ኤሌክትሪሲቲ አለ ስላልን ማለት ነው። ስለዚህ አንድ ሜታል ኤሌክትሪሲቲን በውስጡ አስተላለፈ ስንል በዚህ መንገድ ነው ማለት ነው። ኤሌክትሮኖችን በመጠቀም ነው። እስቲ ቴክስታችን ላይ ወዳለው ሐሳብ እንምጣ። እንግዲህ ተማሪዎች ሜታሊክ ኮንዳክተርስ ኤሌክትሮኒክ ኮንዳክተርስ ተብሎ ይጠራል። የሜታሊክ ኮንዳክሽን ሌላኛ ስሙ ኤሌክትሮኒክ ኮንዳክሽን ነው ማለት ነው። ምክንያቱም ደግሞ ቅድም እንደነገርኳችሁ ኤሌክትሮኖቹን በመጠቀም ስለሆነ ነው። ምን አይነት ኤሌክትሮኖችን ነው የሚጠቀመው? ዲሎካላይዝድ አውተር ሼል ኤሌክትሮኖችን። አውተር ሼል ኤሌክትሮን ማለት ተማሪዎች ቫላንስ ኤሌክትሮን ማለት ነው። እነዚህ ቅድም ያያችኋቸው እዚህ ጋር ያየናቸው እነዚህ ኤሌክትሮኖቹን አውተር ሞስት ሼል ኤሌክትሮን በመባል ይታወቃሉ። አውተር ሞስት ሼል ወይ ደግሞ ቫላንስ ኤሌክትሮን ተመሳሳይ ነው። እሺ ሌላው ደግሞ ዲሎካላይዝድ የሚል ተርም አለ። ዲሎካላይዝድ ማለት ደግሞ ፊክስድ የሆነ ፖዚሽን የሌላቸው ማለት ነው። እንደነገርኳችሁ እነዚህ ኤሌክትሮኖች ጀስት እዚህ መሃል ነው ሙቭ የሚያደርጉት፣ ቋሚ የሆነ ቦታ የላቸውም። ስለዚህ ዲሎካላይዝድ ያላቸው በዚህ ምክንያት ነው ማለት ነው። ቋሚ የሆነ ቦታ የላቸው የሚለውን ለመጠቆም አስበው ነው። ስለዚህ ሜታሎችና አሎዮች ኤሌክትሪሲቲን ከረንት የሚያደርጉት በእነዚህ ዲሎካላይዝድ በሆኑ ቫላንስ ኤሌክትሮኖች አማካኝነት ነው ማለት ነው። እነዚህ ቫላንስ ኤሌክትሮኖች ወይ ደግሞ ፍሪ ኤሌክትሮኖች ሙቭ በሚያደርጉበት ጊዜ ባትሪን በመጠቀም ሙቭ በሚያደርጉበት ጊዜ ፍሎ ኦፍ ኤሌክትሮን ይፈጠራል። ፍሎ ኦፍ ኤሌክትሮን ካለ ደግሞ ኤሌክትሪክ አለ ብለናል። ስለዚህ ኤሌክትሮኒክ ኮንዳክተር ብለን እንጠራቸዋለን በሌላኛ ስማቸው ማለት ነው። እሺ ኢን ሜታሊክ ኮንዳክተር ይላል። ኢን ሜታሊክ ኮንዳክተር ዜር ኢዝ ኦንሊ ፍሎ ኦፍ ኤሌክትሪካል ኢነርጂ በት ዜር ኢዝ ኖ ትራንስፈር ኦፍ ማተር። ይሄ ደግሞ ምን ማለት ነው ተማሪዎች? እንግዲህ ተማሪዎች በሜታሊክ ኮንዳክሽን ጊዜ ኦንሊ ትራንስፈር የሚደረገው ኤሌክትሪካል ኢነርጂ ብቻ ነው፣ ማተር ትራንስፈር አይደረግም ሲል ምን ማለቱ ነው? በአንድ አተም ውስጥ ከሚገኝ ኤሌክትሮን ተወስዶ ወደ ሌላኛው አተም ኤሌክትሮኗ ትራንስፈር አትደረግም ማለት ነው። ምክንያቱም ኤሌክትሮኗ ራሱ ማተር ስለሆነች። ምክንያቱም ማተር የምንለው ማንኛውም ማስ ያለው ነገርና ስፔስ የሚይዝ ስለሆነ ኤሌክትሮን ደግሞ ይህንን ክራይቴሪያ ታሟላለች። ማስ አላት፣ ስለዚህ ማስ ካላት ስፔስ ትይዛለች። ስለዚህ ኤሌክትሮን ከአንድ አተም ወደ ሌላኛው አተም ትራንስፈር አይደረግም። እዚህ ውስጥ ጀስት እዚሁ ሜታል ላይ ነው ሙቭ የሚያደርገው። ከዚህ ሜታል ይወጣል እንደገና እዚህ ውስጥ ይገባል እንጂ አዲስ ከአንድ አተም ኤሌክትሮን ተወስዶ ወደ ሌላኛው አተም ኤሌክትሮን ትራንስፈር አይደረግም በሜታሊክ ኮንዳክሽን ጊዜ። እዚህ ጋር እንዳያችሁት ማለት ነው። ጀስት እዚህ ውስጥ ያሉ ኤሌክትሮኖች ናቸው ሰርኩሌት የሚያደርጉት። ስለዚህ ጀስት ኤሌክትሪካል ኢነርጂ ብቻ ነው ትራንስፈር የሚደረገው እንጂ ማተር ትራንስፈር አይደረግም ያለው ከዚህ አንጻር ነው ማለት ነው።
ሁለተኛው ፖይንት ደግሞ ተማሪዎች ኤሌክትሪካል ኮንዳክሽን ስሩ ሜታልስ ዳዝ ኖት ብሪንግ አባውት ኤኒ ኬሚካል ትራንስፎርሜሽን። ምንድነው? በሜታሊክ ኮንዳክሽን ጊዜ ወይ ደግሞ አንድ ሜታል በውስጡ ኤሌክትሪክን ማስተላለፍ በሚጀምርበት ጊዜ ምንም አይነት ኬሚካል ቼንጅ አይፈጠርም እያለን ነው። ስለዚህ ተማሪዎች ሜታሊክ ኮንዳክሽን ኬሚካል ፕሮሰስ ሳይሆን ጀስት ፊዚካል ፕሮሰስ ነው ማለት ነው። እዚህ ጋር ቅድም እንዳየነው አሁን ይሄ ሜታል ኮፐር ነው ብለን ብንነሳ ይሄ ኮፐር ሜታል ኤሌክትሪሲቲን በውስጡ ማስተላለፍ ከመጀመሩም በፊት ኮፐር ነበረ። ኤሌክትሪክ በውስጡም ማስተላለፍ ከጀመረም በኋላ ስቲል ኮፐርነቱ አይቀየርም። ምንም አይነት ኬሚካል ቼንጅ አይካሄድም እዚህ ውስጥ ጀስት ፊዚካል ቼንጅ ብቻ ነው። ይሄ ማቴሪያል ቅድም ኤሌክትሪክ ያስተላለፍ አልነበረም። አሁን ግን በባትሪ ጋር ከባትሪ ፖዚቲቭ እና ተርሚናል ጋር ስናገናኘው ኤሌክትሪክን ትራንስሚት ማድረግ ጀመረ። ስለዚህ ይሄ ቼንጅ ደግሞ ፊዚካል ቼንጅ እንጂ ወይ ደግሞ ፊዚካል ፕሮሰስ እንጂ ምንም አይነት ኬሚካል ቼንጅ የለም ማለት ነው። እንቀጥል ተማሪዎች። ፍሪ ኤንድ ሞባይል ኤሌክትሮንስ ኦፍ ሜታሊክ አተምስ ኦር ዜር ሶሊድ ሶሉሽን ሰች አስ አሎይስ አር ሪስፖንሲብል ፎር ኤሌክትሪካል ኮንዳክታንስ። እዚህ ጋር ደግሞ ምን እያሉ ነው ተማሪዎች? በሜታሊክ ኮንዳክሽን ጊዜ ኤሌክትሪሲቲ ትራንስሚት ለመደረጉ ወይ ደግሞ ኤሌክትሪሲቲ ጀነሬት ለመደረጉ ሪስፖንሲብል የሆኑት የትኞቹ ናቸው የሚለውን ነው እየነገረን ያለው። እንግዲህ በሜታሊክ ኮንዳክሽን ጊዜ ኤሌክትሪሲቲ ጀነሬት ለመደረጉ ሪስፖንሲብል የሆኑት ፍሪ ኤንድ ሞባይል ኤሌክትሮን የሚባሉት ናቸው። እነዚህ ፍሪ ኤንድ ሞባይል ኤሌክትሮን የሚባሉት ደግሞ በሜታሊክ አተም ውስጥ ወይ ደግሞ በአሎይ ውስጥ የሚገኙ ፍሪ ኤሌክትሮኖች ወይ ደግሞ ቫላንስ ኤሌክትሮኖች ናቸው ማለት ነው። እነሱ ናቸው በሜታሊክ ኮንዳክሽን ጊዜ ኤሌክትሪሲቲ ጀነሬት ለመሆኑ ሪስፖንሲብል የሚሆኑት ማለት ነው። እሺ ሌላው the conductivity of a metal decreases with increase in temperature due to the enhanced thermal vibration of a metal atoms disrupting the movement of electrons passing through them። ይሄ ፖይንት ደግሞ ምን እያሉ ነው ተማሪዎች? አንድ ሜታል ኤሌክትሪክን ኮንዳክት እያደረገ ባለበት ጊዜ የዚህን የሜታሉን ቴምፕሬቸሩን ኢንክሪዝ በምናደርግበት ጊዜ የሜታሉ ተርማል ቫይብሬሽኑ ይጨምራል። ይሄ ጨመረ ማለት ደግሞ የኤሌክትሮን ፍሎውን ይረብሸዋል፣ ያዘበራርቀዋል። ስለዚህ ኮንዳክቲቪቲው ይቀንሳል እያለን ነው። ስለዚህ ቴምፕሬቸር በሚጨምር ጊዜ የሜታሉ ኮንዳክቲቪቲ ይቀንሳል ማለት ነው። በሁለተኛነት የምናየው ደግሞ ተማሪዎች ኤሌክትሮላይቲክ ኮንዳክሽን ነው። ኤሌክትሮላይቲክ ኮንዳክሽን ምን ማለት ነው የሚለውን በማየት እንጀምራለን። ልክ ሜታሊክ ኮንዳክሽን ላይ ባየነው መልኩ ኤሌክትሮላይቲክ ኮንዳክሽንንም ስዕላዊ በሆነ መልኩ በማየት እንጀምራለን ማለት ነው። እንግዲህ በኤሌክትሮላይቲክ ኮንዳክሽን ጊዜ እንዴት ነው ኤሌክትሪሲቲ ጀነሬት የሚሆነው የሚለውን አብረን የምናይ ይሆናል። እንግዲህ በኤሌክትሮላይቲክ ኮንዳክሽን ጊዜ ይሄ ዲቫይስ አለ። ይሄ ዲቫይስ በኋላ ላይ በደንብ እንመጣበታለን። ኤሌክትሮላይቲክ ሴል ይባላል ዲቫይሱ፣ እቃው ማለት ነው። እዚህ እቃ ውስጥ ምን አለ? ሶሉሽን አለ። እንግዲህ ተማሪዎች እዚህ ሶሉሽን ውስጥ ወይ ደግሞ ይሄ ሶሉሽን በውስጡ የሚይዝልን አየኖችን ነው። ያ ማለት ይሄ ሶሉሽን በውስጡ ካታየንና አናየኖችን ይዟል ማለት ነው። ስለዚህ አንድ ሶሉሽን ደግሞ ወይ ደግሞ አንድ ኮምፓውንድ ካታየንና አናየን በውስጡ አለ ማለት እዚህ ውስጥ ያለው ሶሉሽን አዮኒክ ኮምፓውንድ ነው ማለት ነው። ምክንያቱም አዮኒክ ኮምፓውንዶች ናቸው በውስጣቸው አናየንና ካታየኖችን የሚይዙልን። ለምሳሌ ሶዲየም ክሎራይድን ብትወስዱ ወደ ሶዲየም አይንነትና ወደ ክሎራይድ አይንነት ይቀየራል። አሁን ይሄ ሶዲየም ክሎራይድ ምንድነው? አዮኒክ ኮምፓውንድ ነው። በውስጡ ካታየኖችና አናየኖችን ይዛል። ልክ እንደዛው እዚህ ሶሉሽን ውስጥ ያሉት በሙሉ አዮኒክ ኮምፓውንዶች ናቸው ማለት ነው። እነሱን በመጠቀም ነው ኤሌክትሪሲቲን ጀነሬት የምናደርገው። እንዴት የሚለውን እንይ። አሁን እዚህ ሶሉሽን ውስጥ ሶዲየም ክሎራይድ አለ ብላችሁ አስቡ። በሌላ አማርኛ እዚህ ውስጥ ምን አለ ማለት ነው? ሶዲየም አየንና ክሎራይድ አየኖች አሉ ማለት ነው እዚህ ቢከር ውስጥ። እሺ ይሄ ኤሌክትሮድ ይባላል። ጀስት ብረት ነው ብላችሁ አስቡ። በኋላ በደንብ እንመጣበታለን። ኤሌክትሮድ ነው የሚባለው። አሁን ይሄ ኤሌክትሮድ በዚህኛው ሳይድ ያለው እንደምታዩት ከፖዚቲቭ ባትሪ ተርሚናል ጋር ተገናኝቷል። ስለዚህ የዚህ ኤሌክትሮድ ቻርጁም እንደው ከተባላችሁ ፖዚቲቭ ነው ማለት ነው። ምክንያቱም ከፖዚቲቭ ባትሪ ተርሚናል ጋር ስለተገናኘ። በዚህኛው ሳይድ ያለው
ኤሌክትሮድ ደግሞ ከማን ጋር የተያያዘ ነው? ከኔጌቲቭ ባትሪ ተርሚናሉ ጋር የተያያዘ ነው። ስለዚህ ይሄ ኤሌክትሮድ ደግሞ ቻርጁ ምንድነው ማለት ነው? ኔጌቲቭ ነው ማለት ነው። እሺ አሁን እዚህ ውስጥ ቅድም እንደነገርኳችሁ ምን አለ ብለናል? ሶዲየም ክሎራይድ አለ ብለናል። ያ ማለት ሶዲየም አየን እና ክሎራይድ አየን አለ። ሶዲየም አየን እንደምታዩት ፖዚቲቭሊ ቻርጅድ ነው። ስለዚህ አትራክት የሚደረገው በኔጌቲቭ ኤሌክትሮድ ነው ማለት ነው። እዚህ ውስጥ ያለው ኤሌክትሮድ እዚህ ውስጥ ያሉትን ሶዲየም አየኖች በሙሉ አትራክት ያደርጋቸዋል ወደ ራሱ ማለት ነው። ምክንያቱም ይሄ ኔጌቲቭ ቻርጅ ስለሆነ ሶዲየም አየን ደግሞ ፖዚቲቭ ስለሆነ ወደዚህኛው ኤሌክትሮድ አትራክት ይደረጋሉ። እሺ ይሄኛው ኤሌክትሮድ ደግሞ ፖዚቲቭሊ ቻርጅድ ስለሆነ እዚህ ውስጥ አናይኖች አሉ። ማን? ክሎራይድ አየን። ክሎራይድ አየን ደግሞ ኔጌቲቭሊ ቻርጅድ ነው። ስለዚህ ይሄኛው ወደ ፖዚቲቭ ኤሌክትሮዱ አትራክት ይደረጋል ማለት ነው። እዚህ ውስጥ ያሉ ክሎራይድ አየኖች በሙሉ ወደዚህኛው ኤሌክትሮድ አትራክት ይደረጋሉ። ከዛን አሁን እዚህ ውስጥ ያሉ ክሎራይድ አየኖች ወደዚህኛው ኤሌክትሮድ አትራክት ተደርገዋል ካልን ይሄ ደግሞ ከፖዚቲቭ ባትሪ ተርሚናል ጋር ተገናኝቷል። የባትሪ ፖዚቲቭ ተርሚናል ደግሞ ስራው ምንድን ነው ብለናል? ኤሌክትሮንን ፑል ማድረግ ነው ብለናል። ስለዚህ ከክሎራይድ አየን ላይ ያሉትን ኤሌክትሮኖች ፑል ማድረግ ይጀምራል በግድ ማለት ነው። አቅም አለው። ስለዚህ አቅሙን ተጠቅሞ ከክሎራይድ አየን ላይ ኤሌክትሮንን ፑል ማድረግ ይጀምራል። ስለዚህ ኤሌክትሮኑን ፑል አድርጎ ያመጣዋል በዚህ። ከዛን ፑል አድርጎ የሚያመጣውን ኤሌክትሮን ለኔጌቲቭ ባትሪ ተርሚናሉ አሳልፎ ይሰጠዋል። የኔጌቲቭ ባትሪ ተርሚናል ስራው ደግሞ ምንድነው ብያችኋለሁ? ፑሽ ማድረግ ነው ኤሌክትሮኖችን። ስለዚህ ኤሌክትሮኖቹን ፑሽ ማድረግ ይጀምራል። ፑሽ ያደርግና ፑሽ ሆነው የሚመጡ ኤሌክትሮኖች ደግሞ እዚህ ጋር ይመጣሉ፣ በዚህ ኤሌክትሮድ ይመጣሉ ማለት ነው። ይሄ ኤሌክትሮድ ደግሞ እዚህ ውስጥ ያሉትን ሶዲየም አየኖች አትራክት አድርጎ ይዟቸው ነበር አይደል? ስለዚህ በዚህ ዋየር ውስጥ የሚመጡትን ኤሌክትሮኖች እዚህ ኤሌክትሮዱ ላይ አትራክት ሆነው ላሉት ሶዲየም አየኖች ይሰጣቸዋል ማለት ነው። ስለዚህ እቺ ሶዲየም አየን ኤሌክትሮን ትቀበላለች። ስትቀበል ምን ትሆናለች? ሶዲየም አተም ትሆናለች ማለት ነው። አሁን እንግዲህ እዚህ ጋር እንድታቁም ፈልገው ፍሎ ኦፍ ኤሌክትሮን ተፈጠረ ማለት ነው። ከክሎራይድ አየን ላይ ኤሌክትሮን ፑል ይደረጋል፣ በዚህ ይመጣል። እንደገና ይሄኛው የኔጌቲቭ ባትሪ ተርሚናል ኤሌክትሮኑን ፑሽ ያደርገዋል። ፑሽ የሚደረገው ኤሌክትሮን ደግሞ እዚህ ውስጥ ላለው ሶዲየም አየን ወይ ደግሞ ለካታየኑ አሳልፎ ይሰጠዋል። እንደዚህ እያለ ሰርኩሌት ያደርጋል። ስለዚህ ፍሎ ኦፍ ኤሌክትሮን አለ ማለት ነው። ፍሎ ኦፍ ኤሌክትሮን ካለ ደግሞ ሁልጊዜ ኤሌክትሪክ አለ ብለናል። ስለዚህ በዚህ መሃል አሁን እዚህ ጋር የምታችሁ አንድ አምፖል እዚህ ጋር ብታስቀምጡ ይሄ አምፖል ይበራል ማለት ነው። ምክንያቱም ፍሎ ኦፍ ኤሌክትሮን ስላለ። ስለዚህ ኤሌክትሮላይቲክ ኮንዳክሽን የምንለው በዚህ መልኩ ኤሌክትሪሲቲ ጀነሬት ሲደረግ ነው ማለት ነው። እሺ ወደ ፖይንቱ እንመለስ እስቲ። እዚህ ላይ ወዳለው ፖይንት እንመለስ። ኤሌክትሮቫለንት ኦር አዮኒክ ኮምፓውንድ ኮንዳክት ኤሌክትሪሲቲ ኢን ዜር ዲዞልቭድ ስቴት ኦር ኢን ሶሉሽን ኦር ኢን ዜር ፊውዝድ ስቴት ኦንሊ። እንግዲህ ቅድም እንዳሳየዋችሁ እዛ ኤሌክትሮላይቲክ ሴል ውስጥ ያለው ሶሉሽን አዮኒክ ኮምፓውንድ ነው ብለናል። በውስጡ ካታየንና አናዮኖቹን ይዟል። ይህንን በመጠቀም ነው ኤሌክትሪሲቲን ኮንዳክት ማድረግ የምንችለው። ይሄ ሶሉሽን ደግሞ በምን ስቴት ላይ ነው መሆን ያለበት ካልን በዲዞልቭድ ስቴቱ ላይ ወይ ደግሞ ኢንሶሉሽን። ኢንዲዞልቭድ ስቴት ወይ ደግሞ ኢንሶሉሽን ማለት እዚህ ውስጥ ያለው ኮምፓውንድ በአኳስ ሶሉሽን መልክ ነው ኤግዚስት ማድረግ ያለበት እያለ ነው። ለምሳሌ ቅድም ሶዲየም ክሎራይድን ወስደን አይደል? ይሄ አዮኒክ ኮምፓውንድ ነው። አሁን ይሄ አዮኒክ ኮምፓውንድ በምን ፎርም ቢገኝ ነው ኤሌክትሪሲቲን ኮንዳክት ማድረግ የሚችለው የሚለውን ነው እያየን ያለ ነው። ስለዚህ አንደኛ የሚለን ኢንዲዞልቭድ ስቴት ወይ ደግሞ ኢን ሶሉሽን እያለ ነው። ያ ማለት ኢን አኳስ ሶሉሽን እያለ ነው። አኳስ ሶሉሽን ከተባለ ሁልጊዜ ሶልቨንቱ ምንድን ነው ማለት ነው? ወተር ነው ማለት ነው። ስለዚህ ሶዲየም አኳስ ሶሉሽን ኦፍ ሶዲየም ክሎራይድ ሲባል ከሶዲየም ክሎራይድ በተጨማሪ ማን አለ ማለት ነው? ወተርም አብሮት አለ ማለት ነው። በወተር ውስጥ ዲዞልቭ ያደረገ ሶዲየም ክሎራይድን ነው እያለን ያለው። ስለዚህ እንደዚህ አይነት አዮኒክ ኮምፓውንድም በዚህ በኤሌክትሮላይቲክ ሴል ውስጥ ካለ ኤሌክትሪሲቲን ኮንዳክት ማድረግ እንችላለን። ከዛ በተጨማሪ ደግሞ ይሄ አዮኒክ ኮምፓውንድ ከአኳስ ሶሉሽን በተጨማሪ ኢንፊውዝድ ስቴት መገኘት ከቻለም ኤሌክትሪሲቲን ኮንዳክት ማድረግ ይችላል። ያ ማለት ምን ማለት ነው ተማሪዎች? ፊውዝድ ስቴት ማለት ኢን ሞልተን ስቴት ማለት ነው። ኢን ሞልተን ስቴት ከተገኘ ለምሳሌ ሶዲየም ክሎራይድ ኢን ሞልተን ስቴት ከሆነ እዚህ ሶሉሽን ውስጥ ያለው ወይ ደግሞ እዚህ
ኤሌክትሮላይቲክ ሴል ውስጥ ያለው ኤሌክትሪሲቲን ኮንዳክት ማድረግ ይችላል። ሞልተን ሶዲየም ክሎራይድ ወይ ደግሞ ፊውዝድ ስቴት የምንለው ራሱ ሶዲየም ክሎራይድ ብቻ ማለት ነው፣ ወተር የሌለበት። አሁን አኳስ ሶሉሽን ኦፍ ሶዲየም ክሎራይድ ስትሉ ከሶዲየም ክሎራይዱ በተጨማሪ ወተር አለ። ሞልተን ሶዲየም ክሎራይድ ስትሉ ግን የቀለጠ ሶዲየም ክሎራይድ ብቻ እያላችሁ ነው፣ ሌላ ምንም ተጨማሪ ነገር የለም ማለት ነው። ስለዚህ አንድ አዮኒክ ኮምፓውንድ በአኳስ ሶሉሽን መልክ ወይ ደግሞ በሞልተን ስቴት ፎርም የሚገኝ ከሆነ ኤሌክትሪሲቲን ጄነሬት ማድረግ ይችላል ማለት ነው። ከዛ ውጭ ግን አዮኒክ ኮምፓውንድ ሆኖ በሶሊድ ስቴት ፎርም ኢንሶሊድ ስቴት ኤግዚስት የሚያደርግ ከሆነ ግን ኤሌክትሪሲቲን ትራንስሚት ማድረግ አይችልም። ለምሳሌ እዚህ ውስጥ አምታችሁ ሶሊድ ሶዲየም ክሎራይድን አምታችሁ እዚህ ውስጥ ብታስቀምጡና ሁለት ኤሌክትሮድ እዚህ ጋር አድርጋችሁ እነዚህን ኤሌክትሮዶች ደግሞ ከፖዚቲቭ ባትሪ ተርሚናል ጋር ብታገናኙ ኤሌክትሪሲቲ ጄነሬት አይሆንም። ምክንያቱም በሶሊድ ጊዜ ካታይንና አናይን የሚባል ነገር የለም። በአኳስ ሶሉሽን በሚሆንበት ጊዜ ሶዲየም አይንና ክሎራይድ አይንን እናገኛለን። በሞልተን ስቴት ጊዜም እንደዛው የቀለጠ ሶዲየም ክሎራይድ ማለት ጀስት በውስጡ ስቲል ሶዲየም ክሎራይድና ሶዲየም አይንና ክሎራይድ አይኖች ኤግዚስት ያደርጋሉ። ስለዚህ እነዚህ ካሉ ደግሞ በአንድ ኤሌክትሮላይቲክ ሴል ውስጥ እነዚህ ካታይንና አናይን ኤግዚስት የሚያደርግ ከሆነ ኤሌክትሪሲቲን ኮንዳክት ማድረግ ይችላል። ስለዚህ ባጭሩ ምን እያልኳችሁ ነው? አዮኒክ ኮምፓውንዶች በአኳስ ሶሉሽን እና በሞልተን ስቴት ወይ ደግሞ በፊውዝድ ስቴት ላይ በሚገኙበት ጊዜ ብቻ ነው ኤሌክትሮላይቲክን ትራንስሚት ማድረግ የሚችሉት። ከዛ ውጪ አዮኒክ ኮምፓውንድ ሆነው እንኳን ኢንሶሊድ ፎርም ኤግዚስት ካረጉ ኤሌክትሪሲቲን ኮንዳክት ማድረግ አይችሉም እያልኳችሁ ነው። እሺ this compound consists of ion of opposite charges and in aqueous solution they exist as ion። ይሄ ቅድም ያልኳችሁ ነው እያለን ያለው ይሄ አዮኒክ ኮምፓውንድ በአኳስ ፎርም እና በሞልተን ስቴት የሚገኝ ኮምፓውንድ ኦፖዚትሊ ቻርጅድ የሆኑ አናይኖችን በውስጡ ይዟል ነው የሚለን። ቅድም እንዳየነው ካታይንና አናይን የምንለው ማለት ነው። እንዲሁም ደግሞ ይሄ አዮኒክ ኮምፓውንድ በአኳስ ሶሉሽን ጊዜ ኤግዚስት የሚያደርገው እንደ አየን ነው። ለምሳሌ ሶዲየም አኳስ ሶሉሽን ኦፍ ሶዲየም ክሎራይድ ካላችሁ ሶዲየም አየን እና ክሎራይድ አየን ማለት ነው። ይህንን ነው እያለን ያለው። ኢን ዘ ፕሬዘንስ ኦፍ አፕላይድ ኤሌክትሪክ ፊልድ ዚስ አየን ማይግሬት ቱ ዘ ሪስፔክቲቭ ኤሌክትሮድ ኤግዚቢቲንግ ኤሌክትሪካል ኮንዳክቲቪቲ። ምንድን ነው የሚለው? በእነዚህ አየኖች ያ ማለት በሶሉሽን ውስጥ በሚገኙ ካታይንና አናይኖች ላይ ኤሌክትሪክ ፊልድ ወይ ደግሞ ባትሪን አፕላይ በምታደርጉበት ጊዜ አናይኖቹ ወደ ተቃራኒ ኤሌክትሮዶች ማይግሬት ያደርጋሉ ነው የሚለን። ያ ማለት ቅድም እንዳሳየዋችሁ ለምሳሌ እዚህ ውስጥ የክሎራይድ አይኑ ወዴት ነበር ማይግሬት ያደርገው? ወደ ፖዚቲቭ ኤሌክትሮዱ ማይግሬት አድርጓል። ምን ሲሆን? ባትሪ ወይ ደግሞ ኤሌክትሪክ ቻርጅ አፕላይ በሚደረግበት ጊዜ ማለት ነው። ወይ ደግሞ ኤሌክትሪክ ፊልድ የሚለው እሱን ነው። ኤሌክትሪክ ፊልድ አፕላይ በሚደረግበት ጊዜ አናይኖቹ ወደ ፖዚቲቭ ኤሌክትሮዱ ማይግሬት ያደርጋሉ። ካታይኖቹ ደግሞ ወደ ኔጌቲቭ ኤሌክትሮዱ ማይግሬት ያደርጋሉ ማለት ነው። እዚህ ጋር ደግሞ ምንድነው የሚለን? this mobility of ion is responsible for the conduction of electricity through electrolyte and is referred to as electrolytic conduction። እንግዲህ ተማሪዎች ቅድም በሜታሊክ ኮንዳክሽን ጊዜ ኤሌክትሪሲቲ ጀነሬት ለመሆኑ ሪስፖንሲብል የሚሆኑት ቫላንስ ኤሌክትሮኖች ናቸው ወይ ደግሞ ፍሪ ኤንድ ሞባይል ኤሌክትሮን ያልናቸው ናቸው ብለናል። በዚህ በኤሌክትሮላይቲክ ኮንዳክሽን ጊዜ ደግሞ ኤሌክትሪሲቲ ጀነሬት ለመሆኑ ሪስፖንሲብል የሚሆኑት ምኖች ናቸው? አየኖች ናቸው ማለት። ምክንያቱም እነዚህ አየኖች አቅራቢያቸው ወዳለው ወይ ደግሞ ተቃራኒ ወደ ሆነው ኤሌክትሮድ ማይግሬት ባያረጉ ኑሮ ኤሌክትሪሲቲ አይፈጠርም። ስለዚህ በኤሌክትሮላይቶች ጊዜ ወይ ደግሞ በኤሌክትሮላይቲክ ኮንዳክሽን ጊዜ ኤሌክትሪሲቲ ጀነሬት ለመደረጉ ሪስፖንሲብል የሚሆኑት ባጭሩ አየኖች ናቸው ማለት ነው፣ ካታይንና አናይኖች። እሺ እንቀጥል። in the electrolytic conduction passage of current through electrolyte is accompanied by a chemical change። በሜታሊክ ኮንዳክሽን ጊዜ ቅድም አይተናል ምንም አይነት ኬሚካል ቼንጅ የለም፣ just it is a physical process ነው ብለን አይተናል። ኤሌክትሮላይቲክ ኮንዳክሽን ግን ኬሚካል ቼንጅ ይፈጠራል። ምን በሚሆንበት ጊዜ? ኤሌክትሪሲቲ ፓስ በሚያደርግበት ጊዜ። እንዴት ነው የሚፈጠረው? አሁን እዚህ ጋር እዩ። እዚህ ውስጥ ያለው እዚህ ጋር ያለው ለምሳሌ ክሎራይድ አይን ነበር። ከዚህ ከክሎራይድ አይኑ ላይ ይሄ ፖዚቲቭ ከፖዚቲቭ ባትሪ ተርሚናል ጋር ተያይዞ ያለው ኤሌክትሮድ
ምን ያደርገዋል? ከክሎራይዱ ላይ ኤሌክትሮንን ምን ያደርጋል? ፑል ያደርጋል። ኤሌክትሮንን ይወስድበታል ማለት ነው። ያ ማለት ክሎራይድ ኤሌክትሮን ይለቃል ማለት ነው። አሁን ይሄ ኬሚካል ቼንጅ ነው። ከክሎራይድ አይን ወደ ክሎራይድ አተምነት መቀየር አንድ ኬሚካል ቼንጅ ነው። ከዛ በተጨማሪስ ከዚህ ፑል ተደርጋ የምትመጣው ኤሌክትሮን ወደ ኔጌቲቭ ተርሚናሉ አትራክት ተደርጎ ላለው ሶዲየም አየን ኤሌክትሮኗን ምን ታረጋለች? ትራንስፈር ታረጋለች። ቅድም ሶዲየም አየን ነበር እዚህ ኤሌክትሮዱ ላይ ወደ ኤሌክትሮዱ አትራክት ተደርጎ የነበረው። በዚህ ፑል ተደርጋ የምትመጣው ኤሌክትሮን ሶዲየም አየንን ነው እንዲቀበላት የምትደረገው። ሶዲየም አየን አንድ ኤሌክትሮን ተቀበለ ማለት ወደ ምን ተቀየረ? ወደ ሶዲየም አተም ተቀየረ። ስለዚህ ኢትስ ኬሚካል ቼንጅ ነው ማለት ነው። ምክንያቱም ይሄና ይሄ ማለት ፍጹም የተለያየ ስለሆነ ከሶዲየም አየንነት ወደ ሶዲየምነት ተቀየረ። እዚህ ጋር ደግሞ ክሎራይድ አየን ወደ ክሎሪን አተምነት ተቀየረ። ስለዚህ ይሄ ኬሚካል ቼንጅ ነው ማለት ነው። ስለዚህ በኤሌክትሮላይቲክ ኮንዳክሽን ጊዜ ኬሚካል ቼንጅ ነው ወይ ደግሞ ፕሮሰሱ ኬሚካል ፕሮሰስ ነው። ሌላው there is actual transfer of matter since ion move towards the respective electrode አለ። በሜታሊክ ኮንዳክሽን ጊዜ ምንም አይነት ትራንስፈር ኦፍ ማተር የለም ብለን ነበር። በኤሌክትሮላይቲክ ኮንዳክሽን ጊዜ ግን ማተር ትራንስፈር ይደረጋል ከአንዱ ወደ ሌላኛው። እንዴት ተደርጎ? አሁን እዚህ ጋር እንደምታዩት ወደዚህኛው ኤሌክትሮድ አትራክት ተደርጋ ያለችው ክሎራይድ አይኗ ነበረች። ከዚህ ከክሎራይድ አይኗ ላይ ይሄ ደግሞ ከፖዚቲቭ ባቲ ተርሚናል ጋር ተገናኝቶ ስላለ ከክሎራይድ አይኗ ላይ ኤሌክትሮንን ፑል ያደርጋል ብለናል። ስለዚህ እቺ ኤሌክትሮን በዚህ ውስጥ ተስባ ትመጣና ለማን ነው ትራንስፈር የምትደረገው? እዚህ ላይ ላለው ለሶዲየም አየን ነው ትራንስፈር የምትደረገው። ስለዚህ ኤሌክትሮን ከክሎራይድ አየን ወደ ሶዲየም አየን ትራንስፈር ተደረገች ማለት ነው። ስለዚህ ማተር ትራንስፈር ተደረገ ማለት ነው። በሌላ አማርኛ ከአንዱ አተም ከአንደኛው አየን ወደ ሌላኛው አየን ኤሌክትሮን ትራንስፈር ተደርጓል። ስለዚህ ኤሌክትሮን ደግሞ ማተር ነው። ስለዚህ በኤሌክትሮላይቲክ ኮንዳክሽን ጊዜ ማተር ትራንስፈር ይደረጋል ማለት ነው። ሌላው the conductivity of electrolyte increases with increase in temperature. This is due to increase with ionic mobility. እንግዲህ ይሄን ነገር ከሜታሊክ ኮንዳክሽን ጋር እያነጻጸራችሁ ነው ማየት ያለባችሁ። በሜታሊክ ኮንዳክሽን ጊዜ ቴምፕሬቸርን ኢንክሪዝ በምናደርግበት ጊዜ ኮንዳክቲቪቲ ይቀንሳል ብለናል። በኤሌክትሮላይቲክ ኮንዳክሽን ጊዜ ግን ቴምፕሬቸርን ኢንክሪዝ በምታደርጉበት ጊዜ ኮንዳክቲቪቲው ይጨምራል። ለምንድን ነው የሚጨምረው? የአዮኖቹ ሞቢሊቲ ይጨምራል። ያ ማለት የኤሌክትሮኖቹ ትራንስፈር ፍጥነታቸው ይጨምራል ማለት ነው። ያ ማለት አሁን እዚህ ሶሉሽን ውስጥ በሶዲየም ክሎራይድ ሶሉሽን ላይ እዚህ ውስጥ ቴምፕሬቸሩን ኢንክሪዝ አደረጋችሁ ማለት ኬኔቲክ ኢነርጂው ይጨምራል። ኬኔቲክ ኢነርጂ ጨመረ ማለት ደግሞ የኤሌክትሮኖቹ ፍሎም በዛው ልክ ነው የሚጨምረው። ስለዚህ በኤሌክትሮላይቲክ ኮንዳክሽን ጊዜ ቴምፕሬቸር ኢንክሪዝ ያደረጋችሁ ማለት ኤሌክትሪክ ኮንዳክቲቪቲ ጨመራችሁ ማለት ነው። ሌላው ተማሪዎች በዚህ በፓርት 4 ስር የምናየው ስለ ኤሌክትሮኬሚካል ሴል ነው። ኤሌክትሮኬሚካል ሴል ምን አይነት ሴል ነው የሚለውን ዲፋይን በማድረግ እንጀምር። እንግዲህ ኤሌክትሮኬሚካል ሴል ኢዝ ኤ ዲቫይስ ዛት ካን ጀነሬት electrical energy from the chemical reaction occurring in it or use the electrical energy supplied to it to facilitate chemical reactions in it. እንግዲህ ተማሪዎች ኤሌክትሮኬሚካል ሴል ሲባል it is just device ነው፣ ዕቃ ነው። ምን አይነት ዕቃ ነው ከተባለ እዚህ ዲቫይስ ውስጥ የሚካሄደው አንደኛ ኬሚካል ሪአክሽኖችን በመጠቀም ኤሌክትሪካል ኢነርጂን ጀነሬት የምናረግበት ዲቫይስ ከሆነ ያ ዲቫይስ ኤሌክትሮኬሚካል ሴል እንለዋለን። ወይ ደግሞ ኤሌክትሪካል ኢነርጂን በመጠቀም ኬሚካል ሪአክሽኖችን ኦከር እንዲያረጉ የምናረግም ከሆነ ያ ዲቫይስ ምን አይነት ዲቫይስ ይባላል? ኤሌክትሮኬሚካል ሴል ይባላል ማለት ነው። ያ ማለት ለምሳሌ እንደዚህ አይነት ዲቫይስ ነው ብላችሁ ብትወስዱ ጀስት ዕቃ ነው ብያችኋለሁ። ቢከርም ሊሆን ይችላል። ለምሳሌ ይሄ ቢከር ነው ብላችሁ ውሰዱ። እዚህ ቢከር ውስጥ ኬሚካል ሪአክሽኖችን ተጠቅመን ኤሌክትሪካል ኢነርጂን ጀነሬት የምናረግ ከሆነ ይሄ ዲቫይስ ወይ ደግሞ ይሄ ቢከሩን ምን እንለዋለን? ኤሌክትሮኬሚካል ሴል እንለዋለን። እንዲሁም ደግሞ ኤሌክትሪካል ኢነርጂን በመጠቀም እዚህ ውስጥ ኬሚካል ሪአክሽኖች እንዲካሄዱ ማረግ ከቻለን አሁንም ይሄን ቢከር ወይ ደግሞ ይሄን ዲቫይሱን ምን ብለን እንጠራዋለን? ኤሌክትሮኬሚካል ሴል ብለን እንጠራዋለን ማለት ነው። These devices are capable of converting chemical energy into electrical energy and vice versa. እንግዲህ ይሄ ዲቫይስ
ይሄ ዲቫይስ ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ ኮንቨርት ማድረግ ይችላል ወይ ደግሞ በውስጡ ኮንቨርት ይሆናል። እንዲሁም ደግሞ በዚህ ዲቫይስ ውስጥ ኤሌክትሪካል ኢነርጂን ወደ ኬሚካል ኢነርጂም ኮንቨርት መደረግ ይችላል ማለት ነው። እንግዲህ ሁለት አይነት ኤሌክትሮኬሚካል ሴሎች አሉ። አንደኛው ጋልቫኒክ ሴል ይባላል። ሁለተኛው ሴል ደግሞ ኤሌክትሮላይቲክ ሴል ይባላል። ጋልቫኒክ ሴል የምንለው ኬሚካል ኢነርጂን ወይ ደግሞ ኬሚካል ሪአክሽኖችን በመጠቀም ኤሌክትሪሲቲን ጀነሬት የምናደርግበት ዲቫይስ ነው ጋልቫኒክ ሴል የምንለው። ለምሳሌ ጋልቫኒክ ሴል የምንለው ይሄንን ነው። እንግዲህ እዚህ ሴል ውስጥ ይኸውላችሁ እና ታዲያ የትኛው ነው ዲቫይሱ ልትሉ ትችላላችሁ። ይሄ ነው ዲቫይሱ፣ ጀስት ይሄ ቢከሩ ማለት ነው። ምክንያቱም እዚህ ቢከር ውስጥ እየተካሄደ ያለው ምንድነው? ኬሚካል ሪአክሽንን በመጠቀም ኤሌክትሪሲቲን ጀነሬት እያደረግን ያለ ነው በጋልቫኒክ ሴል ጊዜ ማለት ነው። በኋላ ላይ በቀጣይ ፓርት በስፋት የምንመለስበት ይሆናል። ስለዚህ እኔ አሁን ላሳያችሁ የፈለግኩት ጋልቫኒክ ሴል የምንለው የትኛውን ነው የሚለው ከሆነ ጀስት እነዚህን ዲቫይሶች ነው። ምክንያቱም በእነዚህ ዲቫይስ ውስጥ ኬሚካል ሪአክሽኖችን በመጠቀም ኤሌክትሪሲቲን ጀነሬት ማድረግ ስለሚቻል ማለት ነው። እነዚህን ዲቫይሶች ጋልቫኒክ ሴል ብለን እንጠራለን። ሁለተኛው ኤሌክትሮኬሚካል ሴል ኤሌክትሮላይቲክ ሴል ነው። ስለዚህ አሁንም ዲቫይስ ነው ማለት ነው። ይሄ ምን አይነት ዲቫይስ ከተባለ ይሄው እንደዚህ አይነት ዲቫይስ እዚህ ውስጥ ምንድነው የሚካሄደው ከተባለ ኤሌክትሪካል ኢነርጂን በመጠቀም ኬሚካል ሪአክሽኖች ኦከር ሀፐን እንዲያደርጉ የምናደርግበት ዲቫይስ ወይ ደግሞ ዕቃ ነው ኤሌክትሮላይቲክ ሴል የምንለው። ስለዚህ ሁለት አይነት ኤሌክትሮኬሚካል ሴሎች አሉ። አንደኛው ኤሌክትሮላይቲክ ሴል፣ ሁለተኛው ጋልቫኒክ ሴል። እንግዲህ ተማሪዎች የዛሬው ፓርት 4 ቪዲዮ እዚህ ጋር ያበቃል ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። አብራችሁ የነበርኩት ታምራት ነኝ። አመሰግናለሁ።